ሰላም እንዴት ናችሁ? ስለ መጽሐፍ ቅዱሳችን እስቲ ትንሽ እናውራ። መጽሐፍ ቅዱሳችን እንደሚታወቀው በቁጥርና በምዕራፍ ተከፋፍሎ አስቀድሞ የተቀመጠ አይደለም። መጽሐፍ ቅዱሳችን ከዘፍጥረት እስከ ራዕይ ያለው ሐሳብ የእግዚአብሔር አንድ ወጥ የሆነ የታሪክ ጽሑፍ ነው ማለት ነው። ስለዚህ መጽሐፍ ቅዱሳችንን ለመረዳት ይህንን ታሪክ አንድ ወጥ የሆነ ሂደት ያለው ፍሰት ያለው በእያንዳንዱ ታሪክ ውስጥ እግዚአብሔር የማዳኑን ሐሳብ እንዴት እንደገለጠ በመረዳት የእግዚአብሔርን ቃል ልናውቅ ይገባናል ማለት ነው። አንዳንድ ጊዜ መጽሐፍ ቅዱስን ስንረዳ የተከፋፈለ የተቆራረጠ ሐሳብ አድርገን ልናየው አይገባም። እግዚአብሔር የሆነ ፕሮግራም ጀምሮ ከዛ አቋርጦ ድጋሚ ሌላ ፕሮግራም እንደገና የጀመረበት ሳይሆን እግዚአብሔር በዘፍጥረት የነበረውን የመጀመሪያውን የእግዚአብሔርን ሐሳብ ራእይ ላይ ደግሞ መልሶ ያንን ሐሳብ ከግብ ሲያደርሰው የምንመለከተው ወጥ የሆነ ታሪክ ነው ማለት ነው። ስለዚህ መጽሐፍ ቅዱሳችንን ስንረዳው በእነዚህ ታሪክ ውስጥ እግዚአብሔር ምን አይነት ሐሳብን እያስተላለፈ ነው ብለን ልንረዳ ይገባል እንጂ ልንከፋፍላቸው አይገባም። ይህንን ስል በብሉይ ኪዳን ዘመን የነበረው እግዚአብሔር በአዲስ ኪዳን ዘመን የነበረው እግዚአብሔር አይለያዩም ማለት ነው። ይህንን ስል በብሉይ ኪዳን ዘመን የእግዚአብሔር መንፈስ ነበረ፣ በአዲስ ኪዳንም ዘመን የእግዚአብሔር መንፈስ ነበረ። አሁንም ደግሞ በብሉይ ኪዳን ዘመን እምነት ነበረ፣ በአዲስ ኪዳን ዘመንም እምነት አለ ማለት ነው። በብሉይ ኪዳን ዘመን ጸጋ ነበረ፣ አሁን ደግሞ በጸጋ ላይ ጸጋ ተሰጥቶናል ማለት ነው። ስለዚህ መጽሐፍ ቅዱሳችንን ስናይና ስንመለከት በዚህ አይነት መንገድ መመልከት ይገባናል። ማርሲዮን የሚባል በሁለተኛው ክፍለ ዘመን ላይ የተነሳ አንድ ሰው ነበረ። ምን ብሎ ያስባል? የብሉይ ኪዳን ዘመኑ እግዚአብሔር ቁጡ፣ በጣም ጨካኝ፣ ሕግን በጣም አጥብቆ የሚይዝ እና ቁሳዊ የሆነ አምላክ ነው ብሎ ይረዳል። ነገር ግን የአዲስ ኪዳኑ ደግሞ በክርስቶስ ኢየሱስ የተገለጠው እግዚአብሔር ብሎ እሱ እንደሚያነሳው ማርሲዮን እንደሚያነሳ ምን ይለዋል? የፍቅር አምላክ፣ የምሕረት አምላክ፣ የጸጋ አምላክ እንዲሁም ደግሞ መንፈሳዊ የሆነ አምላክ አድርጎ ይወስዷል ማለት ነው። አያችሁ፣ ከዚህም የተነሳ ያንን በብሉይ ኪዳን ዘመን የተገለጠውን እግዚአብሔር በጣም ጨካኝ አድርጎ አስቦታል ማለት። በአንዳንዶቻችንም ሐሳብ ብሉይ ኪዳን ስናጠና እንደዚህ አይነት ሐሳብ ያለው እየመሰለን እግዚአብሔር በጣም ጨካኝ አይነት በቃ ሕገኛ አይነት የሚቀጣ ምሕረት የሌለበት ጸጋ የሌለበት እምነት የሌለበት መንፈስ ቅዱስ የሌለበት አድርገን እንወስዳለን። ይህ ግን በጣም መጥፎ የሆነ መጽሐፍ ቅዱሳችንን በደንብ እንድንረዳ የማያደርገን ነው ማለት ነው። ክርስቶስ ኢየሱስ ሲናገር በሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ በሙሴ በነቢያት እንዲሁም በቅዱሳን መጽሐፍት አይደለ ስለ እርሱ የተነገረውን ምን ያደርግላቸው ነበር? ይገልጥላቸው ነበር ይላል። አያችሁ፣ ብሉይ ኪዳንም ስለ ኢየሱስ ክርስቶስ የሚናገር መጽሐፍና የሚያስረዳን መጽሐፍ ነው። ስለዚህ በዚህ ወጥ በሆነው ታሪክ ውስጥ እግዚአብሔር የራሱን ታሪክ እንዴት እንደገለጠ በደንብ አድርገን ለመረዳት እንዲመችን መጽሐፍ ቅዱስን በጥቅስ ላይ መርኩዝን የተለያየና የተነጣጠሉ አድርገን ልንወስዳቸው አይገቡም ማለት ነው። ስለዚህ ከዘፍጥረት እስከ ራዕይ የእግዚአብሔር ፍጹም ፍሰት ያለው ታሪክ የምንመለከትበት ነው ማለት ነው። በእነዚህ ታሪኮች ውስጥ ደግሞ ክላይማክስ አላቸው ማለት ነው። እግዚአብሔር ሙላቱን የገለጠባቸው ደግሞ ሐሳቦች አሉ። ያንን እንድንረዳ ደግሞ መጽሐፍ ቅዱሳችንን እንደ አንድ ወጥ ታሪክ ማየት ይገባናል። ስለዚህ በእነዚህ ወጥ ታሪኮች ውስጥ እግዚአብሔር የገለጠውን ሐሳብ አንድ በአንድ በሚቀጥሉት ቪዲዮዎች አብረን እናያለን። እጅግ አድርጌ አመሰግናለሁ። አብረን እንቀጥላለን። ተባረኩ።